Supplements are very popular in the US. 19 million adults. በሁላችንም ቤት ውስጥ የሚገኘው ይህ ንጥረ ነገር ህይወትን ሊታደግም ሆነ ሊያሳጣውት ቢችልስ? ዛሬ አወዛጋቢ ወደ ሆነው የአሳ ዘይት ዓለም ዘልቀን እንገባለን። የውቅያኖስ ኬሚስትሪ ከኢንዱስትሪ ጥበብ ጋር የሚገናኝበትን፣ ሐቁ ደግሞ እርስዎ ከሚያስቡት በላይ እጅግ አስገራሚ የሆነበትን ሚስጥር እንፈትሻለን። የዕለት ተዕለት ምርቶችን አሰራር የምናይበት እንዴት ይሰራል ወደ ተሰኘው ፕሮግራማችን እንኳን በሰላም መጣችሁ። ይህ አንደኛ ቲዩብ ነው። ቻናሉን ሰብስክራይብ በማድረግ ይጀምሩ። ዛሬ በዓለም ላይ በጣም ተወዳጅ ከሆኑት የማሟያ ምግቦች ወይንም ሰፕልመንታሪ ፉድስ አንዱን ማለትም ኦሜጋ 3 የአሳ ዘይትን እንቃኛለን። የዚህን ቪዲዮ ፍጻሜ ሲያዩ እነዚያን ወርቃማ እንክብሎች ዳግመኛ በድሮ አይኖ አይመለከቷቸውም። ነገር ግን በመጀመሪያ ሁሉም ነገር ወደሚጀምርበት ቦታ ወደ ቀዝቃዛውና ወደሚናወጠው ጥልቅ ውቅያኖስ እንጓዝ። ከፓሲፊክ ውቅያኖስ ወለል በታች በንጥረ ነገር የበለጸጉ የውሃ ክፍሎች ውስጥ ግዙፍ የጥቃቅን ዓሳ መንጋዎች ይዋኛሉ። እነዚህ ተራ ዓሳዎች አይደሉም፣ የተፈጥሮ የኦሜጋ 3 ፋብሪካዎች የሆኑት አንቶቪ፣ ሳርዲን እና ማኬሌር ናቸው። በብርማ አካላቸው ውስጥ አንድ አስደናቂ ነገር እየተከናወነ ነው። እነዚህ ትናንሽና ዘይት የበዛባቸው ዓሳዎች እድሜያቸውን ሙሉ አልጌዎችን በመመገብ ቀላል የእጽዋት ውህዶችን ወደ ሁለት ኃይለኛ ሞለኪውሎች ይለውጣሉ። እነሱም ኢፒኤ እና ዲኤችኤ ይባላሉ። እነዚህ ሰውነቶ በጣም የሚፈልጋቸው ነገር ግን በራሱ ሊያመርታቸው የማይችላቸውን የኦሜጋ 3 ፋቲ አሲዶች ናቸው። ለሰው ልጅ ጤና እንደ ውቅያኖስ ሚስጥራዊ መሳሪያዎች አድርገው ሊቆጥሯቸው ይችላሉ። ሳይንሱ እጅግ አስደናቂ ነው። ጥናቶች እንደሚያሳዩት እነዚህ ውህዶች በደም ውስጥ ስብ ያለባቸውን ሰዎች የትራይግሊሰራይድ መጠን እስከ 30 በመቶ ሊቀንሱ ይችላሉ። ልብዎን ይደግፋሉ፣ በሰውነትዎ ውስጥ የሚፈጠርን ቁስለት ወይንም ኢንፍላሜሽን ይዋጋሉ፣ እንዲሁም አእምሮ በትክክል እንዲሰራ ያደርጋሉ። የኦሜጋ 3 ማሟያዎች የብዙ ቢሊዮን ዶላር ዓለም አቀፍ ኢንዱስትሪ መሆናቸው አያስደንቅም። ነገር ግን ነገሮች ውስብስብና ወዛጋቢ የሚሆኑት እዚህ ጋር ነው። የቅርብ ጊዜ ምርምሮች ድብቅ ጎኑን ይፋ አድርገዋል። በስፋት እንመለስበታለን። ለሚስጥሩ መነሻ የሆኑትን መልሶችን ለማግኘት ዓሳውን ከውቅያኖስ እስከ እንክብል ወይንም ካፕሱል ድረስ መከተል አለብን። የዓሳ ዘይት ወደሚመረትባቸው የባህር ዳርቻዎች እንደ ኖርዌይ እና ፔሩ ወደ መሳሰሉ ወደቦች እንጓዝ። እነዚህ አነስተኛ ስራዎች አይደሉም። በየቀኑ በሺህ ቶኖች የሚቆጠሩ ዓሳዎችን የሚያቀነባብሩ ግዙፍ የኢንዱስትሪ ግቢዎች ናቸው። አንድ ተራ ተቋም በ24 ሰዓት ውስጥ ብቻ እስከ 500 ሜትሪክ ቶን ጥሬ ዓሳ ሊያስተናግድ ይችላል። በበርካታ የእግር ኳስ ሜዳዎች ላይ የተዘረጉ 3 ፎቅ የሚያክሉ የሚያብረቀርቁ ስቴንለስ ስቲል ታንኮች፣ በከፍተኛ ፍጥነት የሚሽከረከሩ ሴንትሪፉጆች እና ከሳይንስ ፊልም የወጡ የሚመስሉ የአየር አልባ ማጣሪያ ቫኪዩም ዲስቲሌሽን መሳሪያዎች ያሉበት ቦታ ነው። ወደ ውስጥ ሲገቡ ስሜትዎ ወዲያውኑ ይረበሻል። አየሩ በማሽነሪዎች ድምፅ ይርገበገባል። የመጓጓዣ ቀበቶች ወይንም ኮንቬየር ቤልትስ ጥሬ ዕቃዎችን በጥንቃቄ ቁጥጥር በሚደረግባቸው ክፍሎች ውስጥ ያመላልሳሉ። ሙቀቱስ ሁል ጊዜ ከ10 ዲግሪ ሴልሺየስ በታች እንዲሆን ይደረጋል። ምክንያቱም እነዚያ ውድ ኦሜጋ 3 ፋቲ አሲዶች በጣም ስስ ናቸው። ለረጅም ጊዜ ለሙቀት ወይንም ለኦክሲጅን ከተጋለጡ ኦክሳይድ በመሆን ይበላሻሉ። ይህም ዘይቱን ለጥቅም የማይውልና የሚገማ ያደርገዋል። የዘላቂነት ሁኔታው የተቀላቀለ ነው። አንዳንዶቹ ፋብሪካዎች ዓሳቸውን የሚያገኙት ጥብቅ ደንቦችን ከሚከተሉ ተቋማት ቢሆንም አሃዛዊ መረጃዎች ግን የሚያሳዩት በተቃራኒው ነው። የዓለም የአንቾቪ ክምችት በቅርብ ዓመታት ውስጥ በ20 በመቶ ቀንሷል። የውቅያኖስ ሀብት ማለቂያ የሌለው አይደለም። እኛም ገደቡን እየፈተነው ነው። ሂደቱ በመጫኛ ቦታዎች ይጀምራል። የጭነት መኪኖች ከወደቦች ይመጣሉ፣ ወይንም መርከቦች በቀጥታ ተቋሙ አጠገብ በመቆም ዓሳውን ያስረክባሉ። ነገር ግን ወሳኙ ጉዳይ እዚህ ጋር ነው። እነዚህ ዓሳዎች እንደተያዙ በጥቂት ደቂቃዎች ውስጥ በባህር ላይ እያሉ በከፍተኛ ቅዝቃዜ እንዲቀዘቅዙ ወይንም ፍላሽ ፍሮዝን ይደረጋል። ይህም ትኩስነታቸውን ጠብቆ ኦሜጋ 3 ንጥረ ነገሩ እንዳይበላሽ ይረዳል። ሰራተኞች እያንዳንዱን የዓሳ ስብስብ በመጠን በዝርያና በጥራት ይመረምራሉ። ደረጃውን የማያሟላ ማንኛውም ዓሳ ወዲያውኑ ውድቅ ይደረጋል። በዚህ ኢንዱስትሪ ውስጥ የጥራት ቁጥጥር ምርጫ ሳይሆን ግዴታ ነው። አሁን ትክክለኛው ስራ ይጀምራል። የምናቀነባብራቸው ዓሳዎች ግዙፍ አይደሉም። በክብደታቸው ከ10 እስከ 20 በመቶ ዘይት የሚይዙ
ትናንሽ የባህር ዝርያዎች ናቸው። እነዚህ ዓሳዎች የሚመጡት እንደ ፔሩ ዳርቻ ካሉ ቀዝቃዛና በንጥረ ነገር የበለጸጉ ውሃዎች ነው። እነዚህ ዓሳዎች ልዩ የሚያደርጋቸው ነገር አልጌን በሚመገቡበት ጊዜ ሰውነታቸው እንደ ባዮሎጂያዊ አስማት አይነት ተግባር ያከናውናል። ይህ ቀላል ፋቲ አሲዶችን እኛ ወደምንፈልገው ኢፒኤ እና ዲኤችኤ ይቀይራቸዋል። እነሱም የውቅያኖሱን ንጥረ ነገር ሰዎች ሊጠቀሙበት ወደሚችሉበት ቅርጽ ያከማቻሉ። ዓሳዎቹ ቀዝቅዘው ወይንም ፍሮዝን የነበሩ ከሆነ ቁጥጥር ባለው ሁኔታ እንዲቀልጡ ይደረጋል። ቀጥሎም መፍጨት ይመጣል። በደቂቃ 1500 ጊዜ የሚሽከረከሩ ስለታም ቢላዎች ያሏቸው የኢንዱስትሪ መፍጫዎች ዓሳውን በሰከንዶች ውስጥ ወደ ዝልግልግ ድብልቅ ወይንም ስለሪ ይለውጡታል። ይህ ጠንካራ ሜካኒካዊ እርምጃ አጥንቶችን በመስበር በውስጡ የታሰረውን ዘይት ነፃ ያወጣል። ከሂደቱ ቀጥሎ በጥምረት ምርመራ ይደረጋል። ቴክኒሽያኖች የአሲድነት መጠኑ በግራም ከ3 ሚሊግራም የፖታሲየም ሃይድሮክሳይድ በታች መሆኑን ያረጋግጣሉ። ከዚህ ካለፈ መበላሸት ጀምሯል ማለት ነው። ድብልቁ ሲዘጋጅ ወደ ማሞቂያው ምዕራፍ እንሸጋገራለን። ይህ የሙቀትና የጊዜ ጥንቃቄ የተሞላበት ሚዛን ነው። ድብልቁ እስከ 10 ሜትር ርዝመት ወደሚረዝሙ ግዙፍ ሲሊንደራዊ ማብሰያዎች ውስጥ ይገባል። እዚህ ጋር በእንፋሎት አማካኝነት ከ90 እስከ 95 ዲግሪ ሴልሺየስ ድረስ በቀጥታ ይሞቃል። ሂደቱ 20 ደቂቃ ያህል ይወስዳል። በዚህ ጊዜ ወሳኝ ነገር ይከናወናል። ፕሮቲኖች ይረጋሉ፣ የህዋስ ግድግዳዎች ይሰነጠቃሉ እና ውህድ የሆነው ዘይት ይለቀቃል። በዚህ ምዕራፍ ድብልቁን ሲመለከቱ ዘይቱ ወደ ላይ ሲወጣና ውሃውና ጠጣር ነገሮች ወደ ታች ሲሰምጡ ያያሉ። ቀጥሎም የመጭመቅ ደረጃ ይመጣል። የሞቀው ስብስብ እስከ 10 ባር የሚደርስ ከፍተኛ ግፊት በሚፈጥሩ መሳሪያዎች ውስጥ አልፎ እያንዳንዱ የፈሳሽ ጠብታ ይጨመቃል። ይህ በክብደት 15 በመቶ ያህል ዘይት ያስገኛል። ለእውነተኛ መለያየት ከፍተኛ ፍጥነት ያላቸው ሴንትሪፉጆች ስራውን ይረከባሉ። በደቂቃ 6000 ጊዜ በመሽከርከር እነዚህ ማሽኖች ፈሳሾችን በሞለኪውል ደረጃ በመሳብ 90 በመቶ ንጹህ የሆነ ጥሬ የዓሳ ዘይትን ይለያሉ። አሁን ጥሬ የዓሳ ዘይት አለን፣ ነገር ግን ለምግብነት ገና ዝግጁ አይደለም። ደመናማ ነው፣ በጣም ይገማል፣ እንዲሁም የተበከሉ ነገሮችን ይዟል። የማጣራት ሂደቱ የኢንዱስትሪ ኬሚስትሪ ጥሬ ዕቃውን ደንበኛ ወደሚጠብቁት ንጹህና ሽታ የሌለው ምርት የሚቀይርበት ነው። አንደኛ ማጽዳት ወይንም ዲገሚንግ። ፎስፈሪክ አሲድ ከዘይቱ ጋር ተቀላቅሎ የማጣበቅ ባህሪ ያላቸውን ነገሮች ለማስወገድ ይረዳል። ሁለተኛ ገለልተኛ ማድረግ ወይንም ኒውትራላይዜሽን። ሶዲየም ሃይድሮክሳይድ ነፃ ፋቲ አሲዶችን ወደ ሳሙናነት በመቀየር እንዲታጠቡ ያደርጋል። ሶስተኛ ማቅለም ማጽዳት ወይንም ብሊቺንግ። ካርቦን በመጠቀም እንደ ሜርኩሪ ያሉ ከባድ ብረቶችንና መርዛማ ንጥረ ነገሮችን ከዘይቱ ውስጥ መምጠጥ። ውቅያኖሶቻችን ስለተበከሉ ይህ ደረጃ በጣም ወሳኝ ነው። አራተኛ ሽታን ማስወገድ ወይንም ዲኦዶራይዜሽን። በከፍተኛ ሙቀት እንፋሎትን በመጠቀም የዓሳ ሽታና ጣዕም የሚያመጡ ተለዋዋጭ ውህዶችን ማስወገድ። አምስተኛ ቅዝቃዜ ወይንም ዊንተርናይዜሽን። ዘይቱ እስከ 6 ዲግሪ ሴልሺየስ እንዲቀዘቅዝ ይደረጋል። ይህም የረጋ ስቦችን ለይቶ በማውጣት ዘይቱ በኦሜጋ 3 የበለጸገ እንዲሆን ያደርጋል። ለተራ የዓሳ ዘይት ስራ ሊያበቃ ቢችልም ብዙ ደንበኞችን ግን 60 በመቶና ከዛ በላይ ኢፒኤ እና ዲኤችኤ ያላቸውን ጠንካራ ምርቶች ይፈልጋሉ። እነዚህን ለማምረት ተጨማሪ የተራቀቁ ሂደቶች ያስፈልጋሉ። ሞለኪውላር ዲስቲሌሽን ከፍተኛ የአየር አልባ ሁኔታን በመጠቀም ንጥረ ነገሮችን ያለምንም ጉዳት ያከማቻል። ከዚያም ኢስተሪፊኬሽን የተባለ ኬሚካላዊ ለውጥ ይካሄዳል። ይህም ዘይቱን ወደ ኢቴል ኢስተር በመቀየር ይበልጥ እንዲጠነክር ያደርገዋል። ውጤቱም በእያንዳንዱን ክብል ውስጥ ከፍተኛ ኃይል ያለውን የኦሜጋ 3 ማሟያ ነው። አሁን ወደ ማጠቃለያው ደርሰናል። ያ የተጣራ ዘይት ከታላላቅ ጠላቶቹ ከኦክስጅንና ከብርሃን መጠበቅ አለበት። መፍትሄው የሶፍት ጀል እንክብሎች ናቸው። እነዚህ እንክብሎች ከጀላቲን፣ ከግሊሰሪን እና ከውሃ የተሰሩ ናቸው። በተጨማሪም ኦሜጋ 3 ንጥረ ነገሩ እንዳይበላሽ እንደ ጠባቂ የሚያገለግል ቫይታሚን ኢ ይጨመርበታል። አውቶማቲክ ማሽኖች በደቂቃ ከ1000 በላይ እንክብሎችን በመሙላትና በማሸግ በከፍተኛ ፍጥነት ይሰራሉ። በመጨረሻም እያንዳንዱ ጠርሙስ
ኦክሲጅን እንዳይገባበት በናይትሮጅን ጋዝ ተሞልቶ ይታሸጋል። ከላይ ያነሳነውን የጤና ጉዳት እዚህ ጋር እናንሳው። የአሳ ዘይት የልብ ህመም ላለባቸው ሰዎች ህይወትን አዳኝ ሊሆን ቢችልም አንዳንድ ጥናቶች ግን ጤነኛ በሆኑ ሰዎች ላይ የልብ ምት መዛባትን ወይንም የስትሮክ አደጋን ሊጨምር እንደሚችል ጠቁማሉ። ለጤናው ብለው የሚወስዱት ነገር ጉዳት ሊያደርስ እንደሚችል ማወቁን ያስቡት። ውዝግቡ በዚህ ብቻ አያበቃም። የአካባቢ ተጽዕኖውም እጅግ ከፍተኛ ነው። የኢንዱስትሪ አሳ ማጥመድ ስራዎች የውቅያኖሱን ስነ ህይወት በማናጋት የአሳ ዝርያዎችን በከፍተኛ ፍጥነት እያመናመነው ነው። ዶልፊኖች፣ የባህር ኤሊዎችና ሌሎች ዝርያዎች ሳይታሰቡ አብረው መያዛቸው ትልቅ ችግር ሆኖ ቀጥሏል። እነዚህን አሳዎች ለማጥመድ የሚሰራባቸው ዘዴዎች የባህር ወለልን በመቆፈር ለዘመናት የቆዩ መኖሪያዎችን ያወድማሉ። በተጨማሪም የኦሜጋ 3 አምራች ኩባንያዎች ሽያጭን ለመጨመር ጥቅሙን አጋነው ያቀርባሉ የሚሉም አሉ። ሌሎች ደግሞ የመድኃኒት አምራች ኩባንያዎች የፈጠራ መብት ያላቸውን መድኃኒቶች ለመጠቀም ሲሉ ተፈጥሯዊ አማራጮችን ይደብቃሉ ይላሉ። ከቀዝቃዛው የውቅያኖስ ሞገድ እስከ ዘመናዊ ፋብሪካዎች ከሙሉ አሳ እስከ ተጣሩ ክብሎች ድረስ ያለውን የኦሜጋ 3 በሚሊዮኖች ለሚቆጠሩ ዓመታት በውቅያኖስ ኬሚስትሪ ውስጥ የዳበሩ ንጥረ ነገሮችን አከማችቶ ይይዛል። ነገር ግን እንዳየነው ታሪኩ ቀላል አይደለም። ሳይንሱ ጥቅሙንም አደጋውንም ይጠቁማል። የአካባቢው ተጽዕኖ የዘላቂነት ጥያቄዎችን ያስነሳል። ምናልባት እውነተኛ ትምህርት ሚዛናዊነት ነው። በሚቀጥለው ጊዜ የአሳ ዘይትን ክብል ሲይዙ ከትንንሽ አልጌዎች እስከ ኢንዱስትሪ ኬሚስትሪ፣ ከጥንታዊ ባህሮች እስከ ዘመናዊ ሳይንስ የተዘረጋ አስደናቂ ጉዞ ውጤት መሆኑን ያስታውሱ። ይህ ስለ አሳ ዘይት ያደረግነው ጥልቅ ጉዞ ካስደሰቶት ሌሎች የዕለት ተዕለት ሚስጥሮችን የምንመረምርባቸውን ክፍሎች ይወዱታል። የሰብስክራይብ ቁልፉን ይጫኑና የደወል ምልክቱን ይንኩ። ከታች አስተያየት ይስጡ። የአሳ ዘይት ማሟያዎችን ይወስዳሉ? ይህ ቪዲዮ አመለካከተውን ቀይሮታል? ሁሉንም አስተያየቶች እናነባለን። እስከሚቀጥለው ጊዜ ድረስ መጠየቅንና መማርን አይተው። ዓለም ከሚታየው በላይ እጅግ አስደናቂ ናት።